ፊልሙ የሚጀምረው ጋኦ የተባለ አንድ ወጣት ገደል ግርጌ በወደቀና በፈረሰ መኪና ውስጥ ራሱን ስቶ ተኝቶ በማሳየት ነው። ዣንግ የተባለች የአካባቢው መንደር ተወላጅ የሆነች ሴት ከመንገድ ራቅ ብላ መኪናውን በትኩረት ትመለከተዋለች። ከጥቂት ቅጽበት በኋላ ጋኦ ከራሱ መሳት ነቅቶ ከመኪና ይወጣል። ድንጋያማ በሆነው መሬት ላይም እየተንገዳገደ መጓዝ ይጀምራል። አደጋው ከደረሰበት ቦታ ጥቂት ሜትሮችን እንኳን ሳይራመድ ዤንግ ወደሱ ቀርባ በድንጋይ መታ እንደገና ራሱን ታስተዋለች። ከዚያም ታሪኩ የአስፈሪ የመኪና አደጋ ከመከሰቱ ከ8 ሰዓት በፊት ወደ ነበረ ጊዜ መልሰናል። የከበሩ ድንጋዮችን የሚያድን ጋኦ ከአከፋፋዩ ሻውናና ከቴክኒሻኑ ኬን ጋር አብሮ ይታያል። ሶስቱ መንገድ ዳር ቆሞ ሳለ ጋኦ በጎዳናው ማዶ መኪና ውስጥ ሆነው በትኩረት የሚከታተሉት ሁለት አጠራጣሪ ወንዶችን ይመለከታል። ወዲያውኑም የተላኩ ወሮበሎች መሆናቸውን ይረዳል። ጋኦ ለሻውናና ለኬን ደህና አደሩ ካላቸው በኋላ ወደ መኪናው ገብቶ መንዳት ይጀምራል። ልክ እንደገመተው ወንዶቹም መኪናቸውን አስነስተው በቅርብ ይከተሉት ጀመር። ጋኦ ፍጥነቱን ጨምሮ ለመሸሽ ሲሞክር ለአደጋው መንስኤ ይሆናል። ወደ አሁኑ ጊዜ ስንመለስ ጋኦ ሲነጋ ራሱን በጣም ጥንታዊና እንግዳ በሆነ መንደር ውስጥ ያገኘዋል። በዚህ መንደር ውስጥ ሴቶች የበላይነቱን የያዙ ጾታዎች ናቸው። እነሱ አድነው ለቤተሰቦቻቸው ሲቀልቡ፣ ወንዶች ግን የቤት ውስጥ ስራዎቻቸውን እየሰሩ ልጆቻቸውን ይንከባከባሉ። አባቶች ቤት ጠባቂና ምግብ አብሳይ ሲሆኑ፣ እናቶች ደግሞ ባሎቻቸውን የሚጠብቁ ዘበኞችና ወታደሮች ሆነው ያገለግላሉ። መንደሩ ምንም አይነት ቴክኖሎጂ ወይም የሳይንስ እውቀት የሌለው ከውጭ ዓለም ሙሉ በሙሉ የተገለለ ቦታ ነው። በተጨማሪም ጋኦ ሼንግ የነገዱ ንግስት መሆኗን ሲያቅ በጣም ይገረማል። መጀመሪያ ላይ ነገሩን ባለማመን የመንደሩ ሰዎች ምርጥ አልባሳትን ያዘጋጁ የስኮፒ አፍቃሪዎች ብቻ እንደሆኑ ያስባል። በሼንግና በሌሎች ሴቶች ላይ በመሳደብ የነገዱን መሪዎች ያበሳጫል። ዢንግም በእብሪቱ ተናዳ እንደ ቅጣት በእንጨት ጎጆ ውስጥ ታስረዋለች። በኋላ ላይ ጋኦ በእርግጥም እውነተኛ ሰው መሆናቸውን ተረድቶ በተሻለ ፍጥነት ወደ ከተማ ለመመለስ ይወስናል። ነገር ግን የመንደሩ ኮከብ ቆጣሪ ዮን ኢ ያለ ሺንግ ፈቃድ መንደሩን ለቆ መውጣት እንደማይችል ይነገረዋል። ከጥቂት ሰዓታት በኋላ ጋኦ ከኬጁ እንዲፈታ ሺንግን ይማጸነዋል። ሺንግ ምንም ብትጠራጠርም ስላዘነችለት ፈቅዳለት አብሮ ወደ አደጋው ቦታ ያመራሉ። ጋኦ ጠቃሚ ዕቃዎችን ለመፈለግ የመኪናውን የኋላ ሻንጣ ሲበረብር የብረት ዱላ አግኝቶ በጨዋታ ስሜት ሲያውረገርገው በስህተት ሺንግን ጭንቅላቷ ላይ መጥቶ መሬት ላይ ራሷን ስታ ትወድቃለች። ጋኦ ይህንን ወርቃማ ዕድል በመጠቀም ቦርሳውን አንግቶ ወደ አቅራቢያው ጫካ ይሮጣል። ከጥቂት ደቂቃዎች በኋላ የመኪናው ነዳጅ ታንከር መፍሰስ ይጀምርና ብዙም ሳይቆይ ሺንግ በከፍተኛ እሳት ትከበባለች። የመንደሩ ሰዎች እሳቱን አይተው በባልዲ ውሃ እያፈሰሱ ለማጥፋት በፍጥነት ወደ ቦታው ይሮጣሉ። ጋኦ ከጫካ ሆኖ የመንደሩን ሰዎች ጩኸት ሲሰማ ሺንግን ጥሏት በመሄዱ የጥፋተኝነት ስሜት ይወርሰዋል። ወዲያውኑ ወደ ቦታው ተመልሶ ራሱ ላይ ባልዲ ውሃ ካፈሰሰ በኋላ ወደ እሳቱ ውስጥ ገብቶ ሺንግን ተሸክሞ ያወጣታል። ልክ እነሱ ከቦታው ሲወጡ መኪናው ይፈነዳል። ሁለቱም አጠገብ ባለው ኩሬ ውስጥ ሲወድቁ የመንደሩ ሰዎች እፎይታ ያገኛሉ። በሚቀጥለው ትዕይንት ጋኦ ወደ መንደሩ ተመልሶ ስልኩን ከቦርሳ ውስጥ ያገኘዋል። ስልኩ ላይ ሙዚቃ ሲከፍት ድምፁ የሺንግን ትኩረት ስቦ ወደ ክፍሉ እንድትመጣ ያደርጋታል። ሺንግ እንግዳውን መሳሪያ በመፍራት ልትሰብረው ስትል ጋኦ ምንም ጉዳት እንደማያደርስባት ያረጋግጥላታል። የጆሮ ማዳመጫውንም አጋርቷት ሁለቱም አብረው ሙዚቃ እያዳመጡ ሳለ ሺንግ እንቅልፍ ይወስዳታል። ከጥቂት ጊዜ በኋላ ጋኦ የተኛችውን ሺንግ አልጋ ላይ አስተኝቶ ወደ ከተማ የሚያመራውን ካርታ ለማግኘት ክፍሉን በከፍተኛ ሁኔታ መበርበር ይጀምራል። በክፍሉ ውስጥ በሚያስደንቅ ሁኔታ የከበረ ድንጋይ ያገኝና በማግስቱ ጠዋት ስትነቃ ስለ ድንጋዩ ለመጠየቅ ይወስናል። በማግስቱ ጠዋት ሺንግ ስፔሩ የሞተችው እናቷ ስጦታ እንደነበረ ትነግረዋለች። ስግብግቡ ጋኦ ድንጋዩን ለማግኘት የፈጣን ኑድል ሰዓን፣ ልብወለድ መጽሐፍና ስልኩን ጭምር ለመቀየር ቢያቀርብላትም ሺንግ ግን ድንጋዩ ትልቅ ዋጋ የሚሰጠው ሀብቷ መሆኑን ገልጻ ለመስጠት ፈቃደኛ አትሆንም። ጋኦ ሀሳቡ ባይሳካለትም ድንጋዩን ለመስረቅ ይወስናል። ቆየት ብሎ በዚያው ቀን ሺንግ ሜዳ ላይ ተገኝተው አብረው ኮከቦችን እንዲመለከቱ ጋኦን ትጠይቀዋለች። ጋኦም ጥያቄውን ይቀበላል። ሺንግም እያፈረች ከጎጆዋ ትወጣለች። በዚያው ምሽት ሁለቱም ሳር ላይ ተኝተው የከዋክብትን ሰማይ ይመለከታሉ። ድንገት ሺንግ ጋኦ ላይ ተወርውራ ልብሱን ለማውለቅ ስትሞክር ጋኦ ይደነግጣል። ገፍቶ ከላዩ ላይ ከጣላት በኋላም በመካከላቸው ከባድ ጭቅጭቅ ይነሳል። ጋኦ በዚህ መንደር ውስጥ ኮከብ መመልከት ማለት የጾታ ግንኙነት ማድረግ ማለት መሆኑን ሲረዳ ይደነግጣል።
ሼንግም ድንገት የዘለለችበት ምክንያት ይህ ነው። ጋኦ ለማምለጥ ወደ መንደሩ በፍጥነት ሲሮጥ ሼንግ በንዴት ትከተለዋለች። መንደሩ ሲደርሱ ሼንግ በንዴት ታስረዋለች። ጋኦ ግን የቃሉን ሚስጥር ትርጉም ሳያውቅ በጥሬው ተረድቶ እንደነበር ያብራራላታል። እሱ በመጣበት ዓለም ሰዎች ስሜታቸውን በፍቅር መንገድ እንደሚገልጹ፣ ለምሳሌ በረዶ ሲጥል የፍቅር ቃላቸውን እንደሚናገሩ ይነግራታል። ሼንግ በመጨረሻ ጋኦን ብትረዳውም በዚያች ምሽት ወህኒ ቤት እንዲያድር ታደርገዋለች። ይህ እንዲህ እንዳለ በከተማ ውስጥ ሻውና ኬን ጋኦን በትጋት ቢፈልጉትም ሊያገኙት አልቻሉ። መኪናው ገደል የገባበት መንገድ ቢፈትሹም ምንም ባለማግኘታቸው ያዝናሉ። ኬን አካባቢውን በድሮን ለመፈለግ ቢሞክርም የሳበው መግነጢሳዊ መስክ የድሮኑን ግንኙነት አቋርጦ የኬንን ሞኒተር ባዶ ያደርገዋል። ሁለቱ ወደ ቤት ሲመለሱ ጋኦ ውል ተፈራርሞባቸው ከነበራቸው ሊያን ከተባለች ባለሀብት ጋር ይገናኛሉ። ውሉ ጋኦ በየ15 ቀኑ ከሊያን ጋር መገናኘት እንዳለበት የሚያዝ ሲሆን ካልተገኘ ግን የ60 ሚሊዮን ቅጣት ያስከፍላል። ጋኦ ከጠፋ አሁን 13 ቀን ስለሆናቸው ሊያን ልትፈልገው ወጥታለች። ጋኦ ወደ ተራራ ጉዞ መሄዱንና በቅርብ እንደሚመለስ በመዋሸት ልታታልላት ትሞክራለች። ሊያን ባታምንም እርምጃ ከመውሰዷ በፊት ለሁለቱም የ48 ሰዓት ጊዜ ትሰጣቸዋለች። ወደ መንደሩ ስንመለስ ሼንግ ጋኦን ወደ ጫካ ትወስደዋለች። የዶሮ ደም በባልዲ እላዩ ላይ እያፈሰሰች ፍቅሯን ትገልጽለታለች። እንዲያገባትም ትጠይቀዋለች። በቻይንኛ ቋንቋ በረዶና ደም የሚሉት ቃላት ተመሳሳይ ድምፅ ስላላቸው ሼንግ ትላንት ምሽት የተናገረውን በስህተት ሰምታው ነበር። ጋኦ በድርጊቷ ተናዶ ጥሏት ሲሄድ ወዲያውኑ ወጥመድ ውስጥ ይያዛል። ጋኦ ከወጥመዱ እንድትፈታው አጥብቆ ቢለምናትም ሼንግ ግን መጀመሪያ የጋብቻ ጥያቄውን እንዲቀበል ታስገድደዋለች። በመጨረሻም የተሸነፈው ጋኦ ይስማማል። ወደ መንደር እየተመለሱ ሳለ ጋኦ በቁጥቋጦዎች ውስጥ የኬን ድሮን አንዱን ክፍ ያገኛል። ይህንን ሲያይ ጓደኞቹ እየፈለጉት መሆኑን ተረድቶ በተቻለ ፍጥነት ከመንደሩ ለማምለጥ ያቅዳል። በዚያኑ ምሽት ጋኦ እና ሼንግ ተነጋግረው በማግስቱ ለመጋባት ይወስናሉ። ጋኦ ስለ መንደሩ መልክዓ ምድር ሼንግን እየጠየቃት ሳለ ጫካ ውስጥ አንድ ምስጢራዊ ዋሻ እንዳለ ይረዳል። ያ ዋሻ ከመንደሩ መውጫ እንደሆነ ገምቶ ለማምለጥ ማቀድ ይጀምራል። እንዲሁም መንደሩ የወይን መጋዘን እንዳለበት አውቆ ሼንግ እንድታሳየው ይለምናታል። እሷም ፈቅዳለት ወደ ማዕከላዊ መጋዘን ይሄዳሉ። እሷ ሳታየው ጋኦ በሰርጋቸው ቀን የመንደሩን ሰዎች በሙሉ ለማደንዘዝ በማሰብ የወይን በርሜል ውስጥ የእንቅልፍ ኪኒኖች ይጨምራል። በኋላ ላይ ወደ ጋኦ ክፍል ሲመለሱ ሼንግ የሰምፔር ድንጋዩን የቅድመ ሰርግ ስጦታ አድርጋ ትሰጠዋለች። ጋኦ የጥፋተኝነት ስሜት ቢሰማውም ድንጋዩን ይቀበላል። በማግስቱ ምሽት የሰርግ ስነ ስርዓታቸውን በማድረግ የነገዱን ልዩ በዓል ይፈጽማሉ። ሼንግ በአንድ እግሯ ተንበርክካ ለጋኦ ፍቅሯን ትገልጻለች። ጋኦም ሚስቱ እንድትሆን ይቀበላል። የመንደሩን ሰዎች አዲስ ሙሽራ አብረው ሲጨፍሩ የፍቅር ዘፈን ይዘፍናሉ። ግብዣውን ለማጠናቀቅ ጋኦ የመንደሩን ሰዎች በሙሉ ወይናቸውን እንዲጠጡ ግብዣ ያቀርባል። የውሃዎቹ ነዋሪዎች መድኃኒት የተደባለቀበትን ወይን ሲጠጡ ጋኦ ግን ማንም ሳያየው የሱን ያፈሰዋል። ከጥቂት ሰዓታት በኋላ የመንደሩ ሰዎች በሙሉ እንቅልፍ ሲወስዳቸው ጋኦ ቦርሳውን ይዞ ከመንደሩ ይወጣል። በጫካ ውስጥ አልፎ በመጨረሻም ከውጭ ዓለም ጋር ወደሚገናኝበት ዋሻ ይደርሳል። በጨለማው ዋሻ ውስጥ ጉዞን በመቀጠል ወደ ከተማ ያመራል። በማግስቱ ጠዋት የዋሻውን ጫፍ አግኝቶ ወደ ተራራው ጫፍ ሲወጣ አቅራቢያው ያለውን መንገድ አይቶ በደስታ ፈገግ ይላል። በጋኦ ቤት የ48 ሰዓቱ የጊዜ ገደብ ሊያልቅ ሲል ሊያን ከሰዎቿ ጋር ትመጣለች። ሻውናና ኬንን ስለ ጋኦ መገኘት ብትጠይቃቸውም የት እንዳለ እንደማያውቁ ይነግሯታል። ይህንን የሰማችው ሊያን የቤቱን ባለቤትነት ወደ እሷ የሚያዘዋውር ውል ለሻውና ታቀርባለች። ሻውና ለመፈረም ፈቃደኛ ባትሆንም ሊያን ግን ሰዎቿ በኃይል እንዲይዟቸው በማድረግ ሻውና በአውራ ጣቷ አሻሯ እንድትፈርም ታስገድዳታለች። እንደ ዕድል ሆኖ ጋኦ ልክ በሰዓቱ በሩን ሰብሮ በመግባት ያስቆማቸዋል። ኬን ይህንን መደናገጥ በመጠቀም ጋኦ ከሊያን ጋር እያወራ ሳለ የተፈረመበትን ውል ይውጠዋል። በመጨረሻም ባለሀብቷ ሴት ግንኙነት እንደምታደርግ ዝታ ከቤቷ ትወጣለች። ሊያን ስትሄድ ጋኦ ተጣጥቦ ከጓደኞቹ ጋር ምግብ እየበላ ሳለ ይህንን ሁሉ ጊዜ የት እንደነበር ይጠይቁታል። ጋኦ የመንደሩን ሰዎች ከውጭ ዓለም ለመጠበቅ ስለፈለገ ጥያቄያቸውን በተንኮል በማስወገድ ይዋሻቸዋል። ከምግብ በኋላ ከሼንግ ያገኘውን የሰምፔር ድንጋይ ያሳያቸዋል። ሁለቱም ያንን ያህል ትልቅ ሰምፔር አይተው ስለማያውቁ ባለማመን ይደነቃሉ። በመጨረሻ ጋኦ ድንጋዩን ከመንደሩ ካመጣው የአፈር ናሙና ጋራ ለምርመራ እንዲሆን ለሻውና ይሰጣታል።
ቆየት ብሎ በዚያኑ ቀን ሶስቱም የጋኦን አጎትን ዌይንን ለመጠየቅ ወደ አረጋውያን መንከባከቢያ ቤት ሄደው አረጋውያንን ለማዝናናት የክሎን አልባሳት ይለብሳሉ። ሆኖም አለባበሳቸው ከማዝናናት ይልቅ በጣም ያስፈራ ነበር። በሚቀጥለው ትዕይንት የመንደሩ ሰዎች ከእንቅልፋቸው ነቅተው ጋኦን በትኩረት መፈለግ ይጀምራሉ። ሼንግ በጋኦ መጥፋት ልቧ ይሰበራል። ወዲያውኑም ከድንጋዩ ጋር አብሮ ማምለጡን ትረዳለች። በሐዘን ተውጣ እሱን ለመፈለግ ወደ ከተማ ለመሄድ ትወስናለች። የመንደሩ ኮከብ ቆጣሪ ዩን ኢ መጀመሪያ ላይ ወደ ከተማ መሄዷን ባትደግፍም ሼንግ ስትማጸናት ግን ወደ ዋሻው መግቢያ ወስዳ ንግስቲቱ ከመነሳቷ በፊት የከተማውን ሰዎች እንድትጠነቀቅ ታስጠነቅቃታለች። ሼንግ ከተማ ስትደርስ የሴት ረዳት ለሚዲያ ስራው እየፈለገ ከነበረበት ታዋቂው የኮከብ ቆጣሪ ሶሻል ሚዲያ ተጽዕኖ ፈጣሪው ዩቲን ጋር ትገናኛለች። የሼንግ እንግዳ አለባበስና ጠባይ ትኩረቱን ስለሳበው በድርጅቱ ውስጥ ሊቀጥራት ሐሳብ ያቀርባል። ዩ ስራ አስኪያጇን ሲጠይቃት ግራ የተጋባችው ሼንግ ጋኦ መንደር ውስጥ ትቶት የነበረውን ካርድ ትሰጠዋለች። ዩ ካርዱ ላይ ያለውን ስልክ ቁጥር ተከትሎ ጋኦ በአቅራቢያው ወደሚገኝ አረጋውያን መንከባከቢያ ቤት መሄዱን ይረዳል። በሼንግ ጥያቄ መሰረት ዩ መኪናውን እየነዳ ጋኦን ለመፈለግ ወደ ቦታው ይወስዳታል። ነርሲንግ ቤቱ ሲደርሱ ጋኦ ሼንግን ከሩቅ አይቶ ሳታዩ ይሸሻል። ቁጥቋጦዎች ጀርባ ተደብቆ ሼንግ ስትፈልገው ይመለከታል። ሼንግ በመጨረሻ ተስፋ ቆርጣ ወደ መውጫው ስታመራ ድንገት ጋኦ ከቁጥቋጦዎች ሲያስነጥስ ሰምታ ወዲያውኑ ትዞራለች። ጋኦ በክሎን ልብስ ብቅ ቢልም ሼንግ ግን አታውቀው። ዝም ብላ እያየችው እሱ እያስነጠሰ በቁጥቋጦዎች ውስጥ እየዘለለ ይሄዳል። ይህ ዘመናዊ ዓለም ለሼንግ በጣም እብደት የበዛበት ሳይሆን አይቀርም። ከጥቂት ጊዜ በኋላ ሼንግ ከዩ ጋር መኪና ውስጥ ገብታ እያወሩ ሳለ ዮ ክላውኖችን እውነተኛ ፍጥረት እንዳልሆኑ ጭንብል የለበሱ ሰዎች ብቻ መሆናቸውን ይነግራታል። ሼንግ በዚህ እውነታ ተገርማ ያየችው እንግዳ ክሎን በእርግጥ ጋኦ መሆኑን ትረዳለች። ወደ ነርሲንግ ቤቱ እንዲመልሳት ዩን ትለምነዋለች። እሱም ፈቃደኛ ሆኖ ይመልሳታል። በሚያሳዝን ሁኔታ እዚያ ሲደርሱ ጋኦና ጓደኞቹ ቀድመው ስለሄዱ ሼንግ እንደገና ተስፋ ትቆርጣለች። ዩ ወደ ቤት ሊወስዳት ቢሞክርም የነገዱ መሪ ግን እምቢ በማለት ነርሲንግ ቤት ፊት ለፊት አስፓልት ላይ ተቀምጠው ጋኦ እስኪመለስ እንደምትጠብቅ ትናገራለች። ዩ እንድትነሳ በከፍተኛ ሁኔታ ቢለምናትም እሷ ግን በከባድ ዝናብ ውስጥ እንኳን ለመነሳት ፈቃደኛ ሳትሆን ትቀራለች። ይህ እንዲህ እንዳለ ጋኦ ከሼንግ በመደበቁ በጥፋተኝነት ስሜት ስለተሰማው ኬን ያለችበትን ቦታ እንዲፈልግላት ያደርጋል። ከጥቂት ደቂቃዎች በኋላ ኬን ሼንግ ከዩ ጋራ አሁንም ነርሲንግ ቤቱ እንዳለች ይነግረዋል። ጋኦ ለኬን ምስጋና አቅርቦ ወዲያውኑ መኪናውን እየነዳ ወደ ቦታው ይመለሳል። እዚያም ሼንግ በዝናብ ውስጥ ተቀምጣ ዩ ከጎኗ ቆሞ ይመለከታል። ከፊታቸው አቁሞ የመኪናውን መስኮት ሲያወርድ ሼንግ እሱን በማየቷ ደንግጣ ወዲያውኑ ሸሚዙን ትይዘዋለች። ጋኦ እንዳትመታው እየለመነ በዝናብ ውስጥ ሰውን መምታት ስህተት ነው የሚል የማይረባ ውሸት ይዋሻታል። የዋሃ ሼንግ ስላመነችው መኪና ውስጥ ትገባለች። እሱም ወደ ቤት ይወስዳታል። ቤት እንደደረሱ ወዲያውኑ ሼንግ ቀስቷን ወደሱ ብታቀናም ጋኦ ግን ሊያረጋጋትና መሳሪያውን እንድታወርድ ማድረግ ይችላል። ሼንግ ሰምፔሯ እንዲመልስላት ብትጠይቀውም ተንኮለኛው የከበሩ ድንጋዮች አዳኝ ኬክ በመስጠት ሐሳቡን ያስቀይራታል። ሼንግ ያንን ጣፋጭ ምግብ ቀምሳ ድንጋዩን ትረሳዋለች። አዲስ ጣዕም እያጣጣመች በከፍተኛ ሁኔታ መብላት ትጀምራለች። ምግቧን ከጨረሰች በኋላ ሼንግ ቀኑን ሙሉ ቤቱን ስትቃኝና ከአዲሱ አካባቢ ጋር ለመላመድ ስትሞክር ትውላለች። ቴሌቪዥኑን ጭራቅ መስሏት ቀስት ብትተኩስበትም ጋኦ ግን ጉዳት የማያደርስ መሳሪያ መሆኑን ያስረዳታል። ሼንግ በዘመናዊ ዓለም ተገርማ የተበሳሳ የላባ ትራስ እያወዛወዘች ቤቱን በሙሉ ትበጠብጠዋለች። በማግስቱ ሻውና ጋኦን ለመጠየቅ መታ ሳሎኑ ተበታትኖ ስታዩ ትደነግጣለች። ከጥቂት ጊዜ በኋላ ሼንግ ኑድል እየበላች ወደ እሷ ትቀርባለች። ሻውና ምግቡን ከእጇ ነጥቃ ማን እንደሆነችና ከጋኦ ጋር ምን ግንኙነት እንዳላት በጥያቄ ታጣድፋታለች። ሼንግ በሻውና ጠባይ ተናዳ ፊቷን በኃይል ስትይዛት በፍርሃት ትጮኻለች። ጋኦ በጩኸት ነቅቶ ምን እንደተፈጠረ ለማየት ወደ ታች ይወርዳል። ሻውና በብርድ ልብስ ተጠቅልላ አፏ በጨርቅ ታስሮ ያገኛታል። ጋኦ በፍጥነት ሲፈታት ሼንግ ይህንን ማድረጓን አውቆ ይደነግጣል። ሻውና በንዴት ይቺ እንግዳ ልጅ ማን እንደሆነች ስትጠይቀው ጋኦ ሻውና ይዞ ወደ ላይኛው ክፍል በመውሰድ እውነቱን ይነግራታል። ጋኦ ሼንግ ሴቶች የሚበዙበትና ወንዶች ተገዢ የሆኑበት የተገለለ መንደር ንግስት መሆኗን ያብራራላታል። ሻውና መጀመሪያ ላይ ባታምነው ጋኦ የሼንግን ባህላዊ ቀስት ሳሎን ውስጥ ሲያሳያት
እውነቱን ትረዳለች። በሳሎን ውስጥ ሼንግ የመስኮት ማንኳኳት ሰምታ ዩ ከውጭ ቆሞ ስታየው ትደነግጣለች። ወደ በሩ ሮጣ ለመክፈት ብትሞክርም እንዴት እንደሚከፈት ግራ ይገባታል። በዩ አቅጣጫ ጠቋሚነት የበሩን እንጨት አግኝታ በከፍተኛ ኃይል ስታዞረው ትሰብረዋለች። በመጨረሻ በሩን ለመክፈት መሞከሯን ትታ በሩን ሙሉ በሙሉ ሰብራ ትገባለች። ጋኦ እና ሻኦና የበሩን መሰበር ድምፅ ሰምተው ወደ ታች ሲወርዱ ጋኦ ዩን በቤት ውስጥ በማግኘቱ በከፍተኛ ሁኔታ ይቆጣል። ከግቢው አስወጥቶም በሩን ይቆልፍበታል። ነገር ግን ዩ ለመሄድ ፈቃደኛ ሳይሆን ቀርቶ ሼንግ ከተገለለችበት ደሴት የመጣች መሆኗን እንደሚያውቅ ይገልጽለታል። ጋኦ ይህንን ሲሰማ ደንግጦ ከሷ እንዲርቅ ያስጠነቅቀዋል። ከዚያም ከሼንግ ጋር ወደ ቤቱ ይመለሳል። በማግስቱ ጋኦ አዳዲስ ልብሶችን ለመግዛት ሼንግን ወደ ፋሽን መደብር ይወስዳታል። ሼንግ ልብሶችን እየለካች ሳለ ጋኦ ለብቻዋ እንድትሆን ወደ ውጭ ይወጣል። በውጭ ቆሞ ሳለ ሊያን ከሩቅ ስትመጣ አይቶ እንዳታገኛትና ሼንግን እንዳታይባት በጣም ይፈራል። ወዲያውኑ ግድግዳ ጀርባ ተደብቆ ያቺ ጨካኝ ሴት ቀጥሎ ምን እንደምታደርግ ለማየት ወደ መደብሩ ስትገባ በትኩረት ይከታተላል። ፊልሙ እዚህ ላይ ያበቃ። ፊልሙን ጨርሰው ስለተመለከቱ ከልብ እያመሰገንን እንዲህ ጽድት ያሉና ያስገረሙን ፊልሞች በቶሎ ለእናንተ እንድናደርስ እንድታግዙንና ቤተሰብ እንዲሆኑ ሰብስክራይብ በማድረግ ላይክን በመጫንና አስተያየቱን በኮመንት ላይ በመጻፍ አብረውን ይሁኑ። እናመሰግናለን።